ያላገባውም ይጨነቃል፣ ያገባውም ይጨነቃል። ነጋዴውም ይጨነቃል፣ ያተረፈውም ይጨነቃል፣ ያላተረፈውም ይጨነቃል። ስራ ያለውም ይጨነቃል፣ ስራ ያጣውም ይጨነቃል። ሁሉ ይጨነቃል። የምንጨነቅበት ነገር ይለያይ እንጂ ወገኖቼ እንጨነቃለን። እንጀራው ከሆነ የዕለት ነው፣ ልብሱም የዓመት ነው። አትጨነቁ እናቴ ልጅ አትጨነቁ። የዓመት ልብስ የዕለት ጉርስ አይነሳንም። አማኑኤል አትጨነቁ። አይዟችሁ በጭንቀት ውስጥ ያላችሁ፣ አይዟችሁ መከራ የከበደባችሁ፣ አይዟችሁ ኑሮ የሚያንገሸግሻችሁ፣ ከመኖር መሞትን የመረጣችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች አላችሁ። በእናንተና በሞት መካከል አንድ ምዕራፍ የቀረ ተስፋ የቆረጣችሁ ሰዎች አላችሁ። አይዟችሁ የሚለን መድኃኔዓለም ነው። አትጨነቁ የሚለን መድኃኔዓለም ነው። ከጭንቀታችሁ በላይ የሆነ ኑሮ ቢኖር እንኳን አማኑኤል አለላችሁና አይዟችሁ። የታመነ ነው አማኑኤል። ተደገፉት። ይሄ ጊዜ ያልፋል። መከራን ማስረሳት ይችላል። የመከራ ሌሊቶችን ያሳልፋል። እያለቀሳችሁ ያላችሁ አትጨነቁ፣ አይዟችሁ። አማኑኤል እንባችሁን ይጠርግላችኋል። እንደ እግዚአብሔር በጎና መልካም ፈቃድ የምንነጋገርበት የዕለቱ ወንጌል የሚሆነው በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ያለውን መለኮታዊ በጎ ሐሳብ በማንሳት ይሆናል። ቃሉ አትጨነቁ ይላል። እስቲ ከኔ ጋር በሉ ሁላችሁ። አይሰማም? እንዴት አንጨነቅ? መከራው በስቷል። እንዴት አንጨነቅ? ስደቱ በስቷል። እንዴት አንጨነቅ? ለቅሶ በስቷል። እንዴት አንጨነቅ? መገዳደሉ በስቷል። ሰው በሰው ጨክኗል። ዛሬ የምንሰማው የሚሰቀጥጠው ቃል በጣም እጅግ ጆሮን የሚሰቀጥጥ ልብን የሚያቆስል የሚያደማ ነገር እንሰማለን። አዎ ጭንቀቱ በርትቶብናል። ግን የክብር ባለቤት ግን እንዲህ አለን፣ አትጨነቁ አለን። ምን አትበሉ? ምን አትበሉ? ይህንን ቃል የተናገረው የክብር ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ብሎ ይጀምራል። ስለ ነፍሳችሁ በምትበሉትና ስለምትጠጡት ወይንም ደግሞ ስለ ሰውነታችሁ በምትለብሱት በአንዳች አትጨነቁ አለን። ወገኖቼ ስለ እንጀራ ትጨነቁ ይሆናል። ወገኖቼ ስለ ልብስ ትጨነቁ ይሆናል። ስለ እንጀራ ብቻ አይደለም፣ ስለ ቤት እንጨነቅ ይሆናል። የኑሮ ግዝፈታችንን እያየን እንጨነቅ ይሆናል። የክብር ባለቤት መድኃኔዓለም እኔ አባታችሁ አለው። የሚያኖራችሁ ደሞዛችሁ አይደለም፣ የሚያኖራችሁ ንግዳችሁ አይደለም፣ እኔ የእናንተ መኖሪያችሁ ነኝና አትጨነቁ አለ። ክብር ለመድኃኔዓለም ይሁን። መኖሪያችን ነው አማኑኤል። ወገኖቼ እሱን ስለያዝን ነው አይናችንን ምንከድ ነው። ማንን አምናችሁ ነው አይናችሁ የምትጨፍኑት? ኧረ ዙሪያውን ብታዳምጡ፣ መንደራችሁን ብትመለከቱ፣ ከተማችሁን ብታዩት፣ የምትኖሩበትን ሰፈር ብታስተውሉ አይን የማያስከድን ነገር ትሰማላችሁ። ጠላቶቻችን በዙሪያችን አድብተዋል፣ በስተዋል። ሊገድሉን የሚፈልጉ አሉ። ጨካኞች በዙሪያችን አሉ። ሰልፍ የያዙ ሰዎች አሉ። ጉድጓድ የቆፈሩ ሰዎች አሉ። ውድቀታችንን የሚፈልጉ ሰዎች አሉ። አይናችንን የምንከድነው ግን ኢየሱስ ክርስቶስን አምነን ነው። ክብር ለዚህ ጌታ ይሁን። የታመነው ጌታ እሱን ስላመንን አይናችንን እንከድናለን። እሱም ደግሞ ታምኖ ጠዋት ደግፎ ያነሳናል። እስቲ ደግፎ ያነሳችሁ ብቻ አመስግኑት መድኃኔዓለምን። እንዲህ አለ፣ አትጨነቁ ብሎ አይደለም ያለው። እንዲህ አለ፣ ወደ ሰማይ ወፎች ተመልከቱ አለ። ወዴት ተመልከቱ አለ? ግዴላችሁ ወዴት ተመልከቱ አለ? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ በጎተራ አይሰበስቡም። እነማን ግን ወፎች ይበላሉ፣ ግን ወፎች ይኖራሉ። የሚመግባቸው ማን ነው? የሚያኖራቸው ማን ነው? ሳይዘሩ ይበላሉ፣ ሳያጭዱ፣ በጎተራ ሳይከምሩ፣ ሳይሰበስቡ ይኖራሉ። የሰማይ አዋፋት መኖሪያ የላቸውም፣ ቤት እንኳን የላቸውም፣ መጠለያ እንኳን የላቸውም፣ ይኖራሉ አለ። እናንተ ከሰማይ አዋፍ ታንሳላችሁ አለን መድኃኔዓለም። አይዟችሁ በጭንቀት ውስጥ ያላችሁ፣ አይዟችሁ መከራ የከበደባችሁ፣ አይዟችሁ ኑሮ የሚያንገሸግሻችሁ፣ ከመኖር መሞትን የመረጣችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች አላችሁ። በእናንተና በሞት መካከል አንድ ምዕራፍ የቀረ ተስፋ የቆረጣችሁ ሰዎች አላችሁ። አይዟችሁ የሚለን መድኃኔዓለም ነው። አትጨነቁ የሚለን መድኃኔዓለም ነው። ከጭንቀታችሁ በላይ የሆነ ኑሮ ቢኖር እንኳን አማኑኤል አለላችሁና አይዟችሁ አለ። አትጨነቁ አለ። የሰማችሁ ይኖር ከናንተ ተጨንቆ አለ
በቁመቱ ላይ አንድ ስንዝር መጨመር የሚቻለው ሳለ አለ። ኧረ መጨመርማ ቢቻል እኔ ነበር መጨመረው። ይገርማቸዋል። የኔታ አይነ ሁሉን ነበር ማክለው ዛሬ ጨምሬ ማለት ይቻላል ወገኖቼ? ይቻላል ወይ? ጣራ እየቆጠርን ብናድር፣ ስንገላበጥ ብናድር፣ ስንጨነቅ ብናድር፣ ስንጠበብ ብናድር ይሄው እጁን እያወራጨ የማይሄድ ሰው ማን አለ እስቲ ንገሩኝ? በመንገድ ለብቻው የማያወራ ሰው ማን አለ ንገሩኝ? የቤት ኪራይ ትምህርት ልጆችን ማስተማር የትምህርት ቤት ክፍያ ከብዶት በጣም በኑሮ ውጣ ውረድ ውስጥ የተጨነቀ ለብቻው እየተወራጨ የሚሄድ ኑሮ የከበደው መኖር የሰለቸው ሰው አለ። ግን እንዲህ ባለ ሁኔታ ውስጥም ግን እንኖራለን። አማኑኤልን አምነን ነው የምንኖረው። እሱን አምነን እንወጣለን፣ እሱን አምነን እንገባለን፣ እሱን አምነን እንተኛለን፣ እሱን አምነን እንነሳለን። የታመነ ነው አማኑኤል። ተደገፉት። ይሄ ጊዜ ያልፋል። መከራን ማስረሳት ይችላል። የመከራ ሌሊቶችን ያሳልፋል። እያለቀሳችሁ ያላችሁ አትጨነቁ፣ አይዟችሁ። አማኑኤል እንባችሁን ይጠርግላችኋል። እንዲህ ባለ ሲቹዌሽን ውስጥ ያላችሁ፣ በመከራ ውስጥ ያላችሁ አይዟችሁ ይለናል አማኑኤል። እኔ ያለውላችሁ ካለን አማኑኤል። ለዚህ እኮ ነው ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈላቸው መልእክት ምዕራፍ 4 ላይ እንዲህ አለ። በቃ የሚያስጨንቃችሁን በእሱ ላይ ጣሉት እንዳለ ቅዱስ ጴጥሮስ፣ ብርሃነ ዓለም ቅዱስ ጳውሎስ ደግሞ ጭንቀታችሁን ሁሉ ለእግዚአብሔር ተውለት ይለናል። ለማን ተውለት? በአንዳች አትጨነቁ። ጭንቀታችሁን ሁሉ፣ ችግራችሁን ሁሉ፣ ህመማችሁን ሁሉ ለአማኑኤል ተውለት ይላል። እውነት ነው። ለሱ ብንተውለት እኛም አንጨነቅም ነበር። ለአማኑኤል ነገሮቻችን አሳልፈን አንተ ታውቃለህ ብንለው ስለ ልብስስ እንዴት እንጨነቃለን ወገኖቼ? አልተገነዘብነውም እንጂ እኮ ልበሱት የተባልነው ልብስ የማይቀደደው ልብስ፣ የማያረጀው ልብስ፣ ብል የማይበላው ልብስ ክርስቶስን ልበሱት ተብለናል። የጸጋ ልብሳችሁ ነው፣ የክብር ልብሳችሁ ነው፣ መድመቂያችሁ ነው፣ ውበታችሁ ነው፣ ጌጣችሁ ነው። ልበሱት የተባልነው የክርስቲያን ልብስ ኢየሱስ ክርስቶስ ነው። ልብስ ዘይታንመ ወክዳን ዘይተፈትለ የተባለ ክርስቶስ ኢየሱስን ልበሱት ተብለናል። የዛሬ ወንጌል ምን አለን? ስለ ልብስ ስለምን ትጨነቃላችሁ አለን። ስለምን ግዴላችሁም ንገሩኝ። ስለምን አለን? ስለ ልብስ። የሜዳ አበቦችን እንዴት እንደሚያድጉ ተመልከቱ። ሶሎሞን እንኳን በክብሩ ከነዚህ እንዳንዱ አልለበሰም አለ። አያችሁ፣ የሜዳ አበቦችን አይታችኋል? እንዴት እንደሚያምሩ፣ እንዴት እንደሚፈኩ። ግን የሜዳ አበቦች ውበታቸውን አይታችኋል? የሜዳ አበቦች ሶሎሞን የተባለው ጥበበኛው ንጉሥ እንደሱ ያለ ንጉሥ የለም። በክብሩ ግን ሶሎሞን እንደነዚህ እንኳን ከአበቦቹ እንዳንዲቱ አልለበሰም አለ። የሰማይ አዋፋትን ተመልከቱ ብሎ ምሳሌ ሰጠን። ስለ ልብስ ደግሞ አትጨነቁ ሲለን ደግሞ አበቦችን ምሳሌ ያደረገልን። እናንተ ከዚህ አትበልጡ አለንና እንዲህ አለን። የክብረ ባለቤት ከኔ ጋር ናችሁ? አስቀድማችሁ አለ። እስቲ ሁላችሁም በሉ መንግስቱንና ጽድቁን ፈልጉ፣ ሌላው የምትጨነቁበት ምን ይልላችኋል? ይጨመርላችኋል። ወገኖቼ ዛሬ የሚያስጨንቀን ተጨማሪው ነው እንጂ ዋናው አይደለም። ዋናችንን ክርስቶስ ሳንይዝ ለተጨማሪው እንጨነቃለን። ዋናችን መድኃኔዓለም መች ተያዘ? የእናቴ ልጅ የበደልከውን ክሰሃል ወይ? የእናቴ ልጅ የቀማኸው መልሰሃል ወይ? ይቅር ለእግዚአብሔር ተባብለናል ወይ? እንደ ተጻፈው እንደ እግዚአብሔር ቃል እየኖርን ነው ወይ? ሥጋውን በልተናል፣ ደሙን ጠጥተናል ወይ? ንስሐ ገብተናል ወይ? በቤተ መቅደሱ ነን ያለነው ወይ? ዛሬስ በአመጽ እያለን የምንጨነቀው መንግስቱና ጽድቁን ፈልገን አይደለም። በጎ ለመስራት የሚጨነቅ ማንም የለም። ከሞት በኋላ ስላለው ሕይወት ግድ የሚሰጠው ሰው የለም። ወገኖቼ ምድር መቆያ ነች እንጂ መኖሪያ አይደለችምና አትጨነቁ። ጎተራም ከሆነ ይጎድላል፣ ለዓመት ያስቀመጡትን በለት ይበተናል፣ ለሰርግ ያሉትም ለለቅሶ ይሆናል። ብዙ የደከምንለት በአንድ ሌሊት በአንድ ጀንበር አመድ ሊሆን ይችላልና አትጨነቁ። ብዙዎችን የሚያስጨንቃቸው ሀብታቸው፣ ሌሎችን የሚያስጨንቃቸው ደግሞ ማጣታቸው ሆነዋል። ያለውም ይጨነቃል፣ የሌለውም ይጨነቃል። ሀብታሙም ጭንቀት አለበት፣ ድሃውም ጭንቀት አለበት። ማንም አይጨነቃል። ትንሹ ይጨነቃል፣ ትልቁ ይጨነቃል። ነጋዴው ይጨነቃል፣ ገበሬው ይጨነቃል። ካህኑ ይጨነቃል፣ ምዕመኑ ይጨነቃል። ሁሉ ምጥ አለበት። አይዟችሁ፣ ነገራችሁን ለእግዚአብሔር ሰጥታችሁ በሰላም መኖር ትችላላችሁ። እንጀራው ከሆነ የዕለት ነው፣ ልብሱም የዓመት ነው። አትጨነቁ። እናቴ ልጅ አትጨነቁ። የዓመት ልብስ የዕለት ጉርስ አይነሳንም። አማኑኤል አትጨነቁ።
ማለፋችን አይቀርም፣ መሻገራችን አይቀርም። እሱን ይዘን የክፉ ቀንን መሻገራችን አይቀርምና አትጨነቁ። ትዳሩም ጭንቀት አለው። ዛሬ እውነት አስብ፣ ትዳሩ ጭንቀት አለው። አዎ ያላገባውም ይጨነቃል፣ ያገባውም ይጨነቃል። ነጋዴውም ይጨነቃል፣ ያተረፈውም ይጨነቃል፣ ያላተረፈውም ይጨነቃል። ስራ ያለውም ይጨነቃል፣ ስራ ያጣውም ይጨነቃል። ሁሉ ይጨነቃል። የምንጨነቅበት ነገር ይለያይ እንጂ ወገኖቼ እንጨነቃለን። ከኔ ጋር ናችሁ አይደል? እንዲህ ይላል ጠቢቡ ሶሎሞን በመጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ እንዲህ ይላል፣ ያለ እርሱ ፈቃድ የበላ ይላል። እስቲ ክበሉ ከኔ ጋር፣ ያለ እርሱ ፈቃድ የበላ በሉ። ደስታንስ የቀመሰ ማን ነው አለ። እውነት ነው። ያለ ክርስቶስ ፈቃድ የበላ አለ ወይ? ደስታንስ ያለ እሱ ፈቃድ የቀመሰ አለ ወይ? የለም። መውጣታችን በእሱ ነው፣ መግባታችን በእሱ ነው። ተደገፉት። ጨለማን ያሳደደው ብርሃን ክርስቶስ ነው። በሕይወታችሁ ያለው ጨለማ እንዲገፈፍ አማኑኤልን ተጣበቁት። ኢየሱስ ክርስቶስ ዓለምን ሁሉ ያበራ ፋና ነው። በሕይወት ውስጥ ያለውን ጨለማ እንዲያበራልህ ተጠጋው። ኢየሱስ ክርስቶስ የማይነዋወጥ መሰረት ነው። የሚነዋወጠው ቤት እንዲጸናልህ ተደገፈው። ኢየሱስ ክርስቶስ የማይፈርስ ግንብ ነው። ቤት፣ ትዳር፣ ሕይወት እንዳይፈርስ ተጠጋው አማኑኤልን። ኢየሱስ ክርስቶስ የማይሰበር መርከባችን ነው። መርከብ የተባለው ቤታችን ሊበጠበጥ ይችላል። መርከብ የተባለው ንግዳችን ሊበላሽ ይችላል። መርከብ የሆነ የተባለው ሕይወታችን ሊናወጥ ይችላል። ታስታውሳላችሁ? የዮሐንስ ወንጌል ምዕራፍ 6 የማርቆስ ወንጌል ምዕራፍ 6 ላይ የተጻፈ አንድ ቃል አለ። የክብር ባለቤት መድኃኔ ዓለምን የሚከተሉ ብዙ ሕዝቦች ነበሩ ይላል። ማንን የሚከተሉ? አዎ ከሕይወት ሰልፍ ውስጥ ካላችሁ አማኑኤልን እየተከተላችሁ ነው ማለት ነው። አዎ ብዙ ሰዎች የሚከተሏቸው ሰዎች አሉ። እኛ ግን የምንከተለው አማኑኤልን ነው። የሕይወት ሰልፍ ውስጥ ነው ያለነው እና የክብር ባለቤት መድኃኔ ዓለም በመንደራቸው ሲያልፍ ገበያቸውን ትተው ሊያተርፉ የወጡትን ዋናቸውን በትነው አማኑኤልን የሚከተሉት ሰዎች ነበሩ ይላል። እውነት ነው። እሱ ሳይያዝ ምን ትርፍ አለ? ዋናችን እኮ ነው ክርስቶስ። ዋናቸውን ተከተሉ፣ ትርፋቸውን ትተው ሊያተርፉ የወጡትን የገበያ ሸቀጣቸውን ትለው መድኃኔ ዓለምን ሊከተሉ ስለ ልዩ ልዩ ምክንያት መከራ እንዲያበቃለት፣ እንባው እንዲታበስለት፣ ጭንቀት እንዲቀልለት፣ ከሕመሙ እንዲድን፣ እንዲፈወስ፣ የቤቱ ታሪክ እንዲስተካከል፣ የተዘጋው እንዲከፈትለት፣ የመረረው እንዲጣፍጥለት ክርስቶስን ይከተሉት ነበረ ይላል። ወገኖች የእሱም መከተል ምርጫ የሌለው ምርጫ ነው። በክርስቶስ ማመን ምርጫ የሌለው ምርጫ ነው። እሱ ምርጫችን ነው። በቃ እሱን ምርጫ አድርጉት። አያችሁ፣ ወጥተው ተከተሉት። ሲከተሉት ሳያውቁት አንድ ከተማን አልፎ ሌላ ከተማ ደርሰዋል። አቅመ ደካሞች አሉ። ድካማቸውን የረሱት ክርስቶስን በመከተል ውስጥ ነው። መቆም መራመድ የማይችሉ ደካሞች ነበሩ። ድካማቸውን የረሱ፣ በድካማችን የሚራራ ጌታ አለን ተብሎ ተጽፏልና ክርስቶስን እየተከተሉ መንደራቸውን አልፎ ሌላ መንደር ደረሱ። መከተል ብቻ አይደለም፣ ክርስቶስን መከተል ብቻ ሳይሆን የሆነ የሚጠይቁት ጥያቄ አለ። ዮሐንስ ተናግሮታል። ምን ብሎ? ጌታ ሆይ ቀሚስን መንካት እንፈልጋለን ፍቀድልን ይሉታል። ምንም መንካት? እስቲ ቀሚሱን መንካት የምትፈልጉ የሚያድን ቀሚሱን፣ የሚፈውስ ቀሚሱን፣ እስቲ መከራ የሚያቆም የክርስቶስን ቀሚስ መዳሰስ የሚፈልግ በእምነት መዳሰስ የምትፈልጉ ጥቂት ሰው ነው እጁን ያወጣው። እሺ ግድ የላችሁም አውርዱ። መዳሰስ ትፈልጋላችሁ? ይሄውኑ እቺ ቤተ ክርስቲያን አካለ ክርስቶስ ናት። የክርስቶስ አካል ክርስቶስ ለቤተ ክርስቲያን ራስ ሆኖላታል። የክርስቶስ አካል የሆነች ቤተ ክርስቲያንን በእጆቻችሁ ዳሱ። የታመማችሁበትን ቦታ በእምነት ንኩት። የማን ቀሚስ ያድናል ብላችሁ ንገሩኝ። የማን ቀሚስ ያድናል ብላችሁ? መከራ የሚያቆም የክርስቶስ ቀሚስ፣ ደም የሚያቆም የክርስቶስ ቀሚስ፣ ሕመም የሚያቆም የክርስቶስ ቀሚስ፣ የሚፈውስ የሚያድን ቀሚሱን መንካት ከፈለጋችሁ በእምነት መታችሁ የቤተ ክርስቲያንን ግድግዳዋን በእጆቻችሁ ዳሳችሁ የምትጨነቁበት ቦታ ላይ፣ የምትታመሙበት ቦታ ላይ፣ ጥዝጣዜ የሚሰማችሁ ቦታ ላይ አድርጉና አዳኝ ቀሚስህን ነክቻለሁና ፈውስ ይሁንልኝ፣ ፈቃድ ይሁንልኝ፣